ፋሚሊ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ዩቲዩበር ለመሆን እንዴት ቪዲዮ አፕሎድ ማድረግ እንችላለን የሚለውን ነገር ግልጽ አድርጌ ነግራችኋለሁ። ቪዲዮ አፕሎድ ለማድረግ የመጀመሪያው የሚሆነው እዚች ጋር ፕላስ ምልክት አለች። ፕላስ ምልክቷን ትነኳትና የምትለቁትን ቪዲዮ ትመርጡና እዚህ ጋር የምትመርጡትን መልቀቅ የምትፈልጉትን ቪዲዮ ትነኩና እዚህ ጋር ትላላችሁ ማለት ነው። እዛ ዲቴይሎችን ሙሉ በሙሉ እናያለን። እንዴት አፕሎድ ማድረግ እንዳለባችሁ ማለት ነው። እዚህ ጋር ረጅም ቪዲዮ ከሆነ አፕሎድ የምታደርጉት አፕሎድ ረጅሙ ቪዲዮ ትነኩታላችሁ። ሾርት ቪዲዮ ከሆነ ሾርት የሚለውን ትነኩታላችሁ ማለት ነው። እሺ እዚህ ጋር አሁን ካፕሽን ይላል። እኔ አሁን ሾርት ነው አፕሎድ ለማድረግ ያሰብኩት። ካፕሽን ዩ ሾርት ይላል። አፕሎድ ማድረግ የፈለኩት ነገር ምንድነው? እዚህ ጋር ታይትሉን አጠር አድርጋችሁ መጻፍ ትችላላችሁ ማለት ነው። መስራት የፈለጋችሁትን ነገር ማለት ነው። እሺ ከዛ እዚህኛው ጋር ፐብሊክ ይላል። እዚህ ጋር ፕራይቬት መሆን የለበትም። ፕራይቬት ከሆነ ቁልፍ ነው ማለት ነው። አንድ ሰው በሊንክ ነው ገብቶ እናንተን ማየት የሚችለው። ሶ ፐብሊክ የሚለው ላይ እናደርጋለን ማለት ነው። ሌላኛው ሎኬሽን ችግር የለውም። እሺ እዚህ ጋር ህፃናት ማየት ይችላሉ ወይ ህፃናት ነው ወይ የሚለውን የስ ብላችሁ እንዳታልፉ። እዚህ ጋር ስህተት የሚፈጠረው የስ እንዳትሉት ኖ ኢትስ ኖት የሚለውን ትነኩታላችሁ ማለት ነው። ሶ የስ ካላችሁት ህፃናቶች ብቻ ነው የሚሆነው ማለት ነው። ሶ እዚህ ጋር ጨረስን ማለት ነው። ኮሜንት እዚህ ጋር ኦፍ ማድረግ ትችላላችሁ። ኮሜንት እንዳይጻፍም እንዲጻፍም ከፈለጋችሁ ማለት ነው። ኦንም ማድረግ ኦን ካደረጋችሁ ማንኛውንም ኮሜንት ይጻፍላችኋል ማለት ነው። ኮሜንት የማትፈልጉ ከሆነ ኦፍ ታደርጉታላችሁ። ሌላኛው ደግሞ በቃ ይሄው ነው ያለው ነገር። አፕሎድ ሾርትስ ብለን አፕሎድ አደረግን ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ለቀጣዩ ቪዲዮ እንሰራላችሁ። ሰብስክራይብ ማድረግ እንዳትረሱ። ቻው